ሄሉሻዬ የኔ ቆንጆ እኛ እኮ ተጨንቀን ነበር የኔ ውድ፣ እንኳን መጣሽልን በሰላም እልል ብለናል፣ ዌልካም ብለናል የኔ ውድ ማለት ነው። ማንም ሄደ ማንም መጣ ብቻ ዋና እኛ የምንፈልገው ያንቺን ፈገግታ፣ ያንቺን ሰላም፣ ያንቺን ደስታ ነው ሄሉሻዬ። እና ያስለመርሽንም ፈገግታሽንና ደስታሽን ነውና ሄሉሻዬ ዛሬ እንግዲህ መጣውኝ ከመከታ ወንድሜ ጋር ከልዑል ጋር ዛሬ ማታ እያለች ነው። ሁላችንም ያው በጉጉት ነው የምንጠብቅሽ ሄሉ። ያንቺ ያው መጣው ብለሽን የእውነት እኔ እንደውም የሆነ ቪዲዮ አይቼ በካሜራ ማናቸው የተለቀቀ ቪዲዮ አለ፣ አንድ የሰራው ቪዲዮ እና ሄሉ ቤት የለችም ጠፍታለች የሚል ነበረ ልጁ የሚያወራው ማለት ነው። ቤተሰቦች የእውነት አሰብኩኝ፣ ምን ሆና ነው የጠፋችሁ? ወዴት ጠፍታ ነው? እንዴት ቤተሰብ ሳቅ ብዬ፣ ያውም ደግሞ ከገዛ ወንድሟ ጋር ከዳጊ ጋር ነው አንድ ቪዲዮ የለቀቀውና ድንገት ደግሞ ሳይ ከልዑል ጋር ዛሬ ማታ እየመጣን ነው የሚል እንደው ሄሉዬ ፈገግ ብላ ሳያት የእውነቴን ነው ምላችሁ በጣም ነው ደስ ያለኝ። ሄሉሻዬ የኔ ቆንጆ ያው ማንም መጣ ማንም ሄደ እኛ የምንፈልገው ያንቺን የውስጥ ሰላምሽን ያቺ ፍልቅልቋን ደስተኛዋን ሄሉሻዬን ነው የምንፈልገውና የእውነት ከልዑል ጋር እንደዚህ ደስ ብሏት የሆነ በቃ እስቲ ቪዲዮ ምንም ይሁን ምንም ብቻ አናቅም፣ ግን ዋና ብቻ ሄሉሻዬ እኔ በፎቶ ራሱ እንዲፈገግ ብለሽ ሳይሽ የሆነ ደስ አለኝ። ልቤ በሀሴት ተሞላ። የእውነቴን ነው ብላችሁ ቤተሰቦች ለምን እንደሆነ አላውቅ። አንዳንዴ ሄሉን ለምን አወቅኳት እላለሁ። በቃ ዩቱበሮኝ ዩቱብም እየሰራው ቢሆን ለእሷ ያለኝ ቦታ ለየት ይላል። ለምን እንደሆነ አላውቅም። ታሳዝነኛለች። የእውነቴን ነው ምላችሁ ጌታን ቤተሰቦች ና ለምንድን ነው አንዳንዴ ያወቅኳት እላለሁ። እና ልጁ ደግሞ ሄሉ የለችም ከቤት ጠፍታለች የሚል ቪዲዮ ከወንድሙ ጋር ማለት ነው። እና ወንድምየውም ሄሉ የሆነ ነገር ከወሰነች ማንም የሚመልሳት ሰው የለም፣ ከባድ ነው። የሆነ ነገር ከወሰነች ሄሉ ከዛ ውሳኔዋ የምትመለስ ልጅ አይደለችም ሲል ብዙ ነገር አሰብኩኝ። ቤተሰቦች ይቅር ይበለኝና ማለት ነው። እና ምን ሆና ነው ወዴት ሄዳ ነው ብዬ አሰብኩ። ወዲያውኑ ደግሞ ሉሌ ደግሞ እንደዚህ አይነት ደስ የሚል የሚያምር ፈገግ ብለው አንድ ላይ ከመከታ ወንድሟ ጋር እየመጣን ነው ዛሬ ማታ በተለመደው ሰዓት የምንወዳችሁና የምናከብራችሁ ስለ ሄሉዬ የምትጨነቁ እህቶቿ እየመጣን ነው ብለው እንደዚህ ደግሞ የምስራች እንዲህ ሲያሰሙን ደስ ይላል። የእውነቴን ነው ሙላችሁ ቤተሰቦችና ሄሉሻዬ የኔ ቆንጆ ምንም ይሁን ቪዲዮ ምንም ይሁን ብቻ እንዲፈገግ ብለሽ ተመልሰሽ መተሽ ስላየሽ ከልዑል ጋር ራሱ በጣም ደስ ብሎኛል። ማታ እንግዲህ ቤተሰቦች በተለመደው ሰዓት እንግዲህ ከልዑል ጋር ነው ዛሬ ሄሉሻዬ የመጣችሁ ማለት ነው። ምንድነው ነገሩ? ምን አዲስ ነገር አለ? ምንድነው የሚለውን እንግዲህ ማታ ሁላችንም ያው በጉጉት አንድ ላይ የምንጠብቀው ቪዲዮ ይኖራል። ያው በልዑል ቤት ነው ብዬ ነው ማስበው፣ የተፖሰተውን በሱ ቤት ስለሆነ ፖስቱ ማለት ነው። እና ያው ሁላችንም በጉጉት እንጠብቃለን። ያው ለተጨነቃችሁ ሄሉዬ ምን ሆና ነው? ትናንት ራሱ ኪራ መጥቶ አስደንግጦናል። የእውነት ሄሉ ያለችበት ሁኔታ ደስ አይልም፣ በጸሎታችሁ በደዋችሁ አስቧት፣ ያለችበት ሁኔታ ጥሩ አይደለም ሲል አቤት እኔ ስንቱን አሰብኩኝ። ዛሬ ደግሞ ካሜራማኑ ደግሞ ሄሉሻዬ ጠፍታለች ቤቷን አንኳኩቶ ሲያንኳኳ ራሱ እንዴት ይከብዳል! እንዴት ነው እንደዚህ የሚያንኳኳ አሚ ማለት ነው። እና አውቃለሁ በዙሪያ ጓደኞቿ ስለሆናችሁ ተጨንቃችኋል። ግን አንዳንዴ የሚወዷትና የሚያከብሯት ስለሷ የሚጨነቁ ብዙ እኔን ጨምሮ ስላለን አንዳንዴ ለተመልካችን ማሰብ ጥሩ ነው። ጠፍታለች ሄዳለች የሆነ ስሜት ውስጥ ገብታለች እያላችሁ እኛንም ውስጣችንን እየረበሻችሁ ነው። እኛም ደግሞ እናንተ የምታጋሩን ነው ለተመልካች የምናጋራውና ምክንያቱም እናንተ ናችሁ ካጠገቧ ያላችሁት፣ ከኛ እናንተ ተቀርባላችሁ ለሷ። እኛ ደግሞ ቪዲዮ ያየነውን ነው ምናምነው ማለት ነው። እናንተ አጠገባችሁ ሆናችሁ ነውና እኔም ትናንትና ጀምሮ እንደዚህ አይነት ቪዲዮ ባታጋሩን የእውነት በተለይ ሄሉን በጣም የሚወዷት ብዙ ናቸው። በጣም ነው የሚጨነቁት ስለሷ። እኔ ቤት ራሱ የሚጽፉ ኮሜንት በሄሉ ታመም ያለው የሚሉ እህቶቹ አሉና በዚህ ልክ ባትረብሹን። ካሜራማኑ ኪራ የእውነት ዛሬ መታልናለች። ሉልዬ እናመሰግናለን። መከታ ወንድሟ በከፋትም በተደሰተችም ሰዓት ከሄሉ አጠገብ የማይጠፋ ወንድሟ ልዑል ነው። ምንም ብንለውም ማለት ነው ስንት ነገር ብለነዋል እኛ አይደለ? በያብ ሰበብ ብዙ ነገር ብለነዋል ልዑልን። ግን ዛሬ ላይ ምንም ነገር ቢፈጠር ካጠገቧ የማይጠፋ ወንድሟ ልዑል ነው። እንዳየነው ከሆነ ስትከፋ ማብሯት አይዞሽ ሄሉዬ እኛ ያለን ካጠገብሽ የምን መከፋት ብለው አይደል አጠገቧ መከታ ወንድም የሚሆናት እሱ ነውና ሉልዬ እናመሰግናለን። የቤተሰብን ጭንቀት የሚወዷትን ተመልካቾች ሀሳብ ጭንቀት የእህቶቿን አይተ ዛሬ ማታ ሄሉዬን በፈገግቷ መልሽ ይዣት መጣለሁ ብለ ለኛ ደግሞ እንደዚህ አይነት ነገር ስራ በሰርከን ደስ ብሎናል። የሆነ ደስ ብሎኛል። በቃ ቤተሰቦች ፈገግ ብላ በመመለሷ ራሱ ሄሉዬ የኔ ቆንጆ ፈገግታሽን እግዚአብሔር ይመልስልሽ፣ ፈጣሪ ይካስሽ።
በጥሩ ነገር ማለት ነው የኔ ውድ። እና እንግዲህ ዛሬ ማታ ሁላችንም እንጠብቃለን። ለእኔ ቤትም አዲስ ከሆናችሁ ቤተሰብ አድርጉኝ፣ ቪዲዮዋንም ላይክ አድርጉ የኔ ምርጦች።